ፈስሉን ላይ ነው። አልአምዋሉ ለቲ እነዛ የሆኑ ገንዘቦች ተልዘሙ ፊሃ ዘካቱ በዛች በገንዘብ ዘካ ግዴታ የሚሆንባቸው ገንዘቦች ሲተቱ አንዋዒን ስድስት አይነት ገንዘቦች ናቸው። አንዓሙ የመጀመሪያው አንዓሙ ሰላሳ ናቸው። ሶስቱ የእንስሳት አይነቶች ማለት ነው። በግና ፍየል፣ የቀንድ ከብቶች፣ ግመል ማለት ነው። በእነዚህ ነው ዘካ የሚወጅበው ማለት ነው። ወነቅዳኒ በብርና በወርቅ ነው። ወልሙዓሸራቱ ከአስር አንድ የሚወጣላቸው የሆኑትም ደግሞ ሙዓሸራት ይባላሉ። ከነዛ ነው ዘካ የሚወጅበው ብሎ ማለት ለምሳሌ ቴምር ሊሆን ይችላል፣ ወይም ደግሞ ወይን ወይ ደግሞ ቅንጣት የሚባሉት እነዚህ ገብስ፣ በቆሎ፣ ስንዴ የመሳሰሉት ሩዝ እነዚህ ናቸው ከአስር አንድ የሚወጣላቸው የሆኑት። በእነዚህ ላይ ነው ዘካ የሚወጅበው። ወአምዋሉ ቲጃረቲ በንግድ ገንዘቦች ላይ ግዴታ ይሆናል ዘካ። ዋጅቡሃ ይቺ የንግድ ገንዘብ ግዴታ የሚሆነው መጠኗ ሩቡዑ ዑሽሪ ቂመቲ ዑሩድ ቲጃረቲ የዛን የንግድ ገንዘቡን ዋጋ ግምት ከያስሩን ርቡ ወይም አንድ አራተኛ ነው የሚወጅበው ማለት ነው። ይሄ ወደፊት እንግዲህ ወደ ሹጃዓ ምናምን ስንሄድ በሰፊው እዛ ላይ ማየት ይቻላል ማለት ነው። ወሪካዙ ተቀብሮ የተገኘ የሆነም ደግሞ ገንዘብ ሪካዝ ብሎ ማለት የድሮ ዘመን ሰዎች ቀብረውት የተገኘ የሆነ ገንዘብ አለ። በዛም ላይ ዘካ ይወጅባል። ወልመዕዲኑ እንደዚሁም ደግሞ ከማዕድናት የሚገኙ የሆኑ ገንዘቦች በነዛ ላይ ዘካ ግዴታ ይሆናል። የተለያዩ ማዕድናት አለ። የወርቅ ሊሆን ይችላል፣ የብር ሊሆን ይችላል። እንደነዚህ አይነቶች ማዕድናቶች ዘካ ግዴታ ይሆንባቸዋል ነው። ፈስሉን ለይነው የጂቡ ግዴታ ይሆናል። ሶሙ ረመዳን የረመዳንን ወር መጾም ቢአሐዲ ኡሙሪን ከምሰቲን ከአምስት ነገራቶች አንድ ነገር በመገኘቱ የረመዳንን ጾም መጾም ግዴታ ይሆናል። አሐዱሃ የመጀመሪያዋ ቢከማሊ ሻዕባነ የሻዕባን ወር በመሙላቱ ሰላሲነ የውመን 30 ቀን በመሙላቱ የረመዳን ጾም መጾም ግዴታ ይሆናል። ከረመዳን በፊት ያለው ወር ማነው? ሻዕባን ነው ማለት ነው። ሻዕባን 30 እንደሞላ ከተረጋገጠ ቀጣዩ ቀን የግድ ረመዳን ስለሚሆን ያንን መጾም ግዴታ ይሆናል። ወታኒሃ ሁለተኛው ቢሩእየቲል ሂላሊ ጨረቃን በማየት ነው ግዴታ የሚሆነው። ፊ ሐቂ መራ አሁ ባየው ሰውዬ ላይ ግዴታ ይሆንበታል። ለምሳሌ እኔ ካየሁት በእኔ ላይ መጾም ግዴታ ይሆንብኛል ማለት ነው። ወኢን ካነ ፋሲቀን ያየው ሰው እንኳን ተአማኝ እንኳን ባይሆን ለራሱ ግዴታ ይሆንበታል። አይቻለሁ ብሎ ተናግሮ ሌላ ሰው ለመጾም ግዴታ እንኳን ባይሆን ምክንያቱም ታማኝ ስላልሆነ ለራሱ ግን ግዴታ ይሆንበታል መጾሙ ነው። ወሳሊቱሃ ሶስተኛዋ ቢሱቡቲሂ ያ ረመዳን በመስበቱ ነው ወይም ደግሞ በመታወቁ ነው። ፊ ሐቂ መለም የረሁ ባላየው ሰው ላይ ግዴታ በመሆኑ ነው። ቢዐድሊ ሸሃደቲን ታማኝ የሆኑ ሰዎች በመመስከራቸው አይተናል ብለው ከመሰከሩ እኛ ባናይም በእኛ ላይ ግዴታ ይሆናል። ወራቢዑሃ አራተኛው ቢኢኽባሪ ዐድሊ ሪዋየቲን በእምን በሆነ ወይም ታማኝ በሆነ ሰው ንግግር ግዴታ ሊሆን ይችላል። መውሱቂን የሚታመን የሆነ ቢሂ በዛ ይቻለሁ ሲል የሚታመን በሆነ ሰው ሲናገር ያንን መጾም ግዴታ ይሆናል። ሰዋኡን ወቅዐ ፊል ቀልቢ ያነገሩ እኛ ብንቀበለውም ሲድቁሁ እውነት ማለታችን አምዳ ባንቀበለውም ያ ሰው ታማኝ እስከሆነ ድረስ ተቀብለን መጾም ግዴታ ይሆናል ማለት ነው። አው ገይሪ መውሱቂን ወይም ደግሞ የማናምነው አይነት ሰው አይቶ ነገረም ማለት ነው። ቢሂ በዛ በጨረቃ ይህን ያክል ሆኗል ቀኑ ሞልቷል ብሎ ሲናገር የማናምነው ሰው ማለት ታማኝነት የሌለው ሰው ተናገረ። ኢን ወቅዐ ፊል ቀልቢ ሲድቁሁ እውነት ማለታችን ቀልባችን ላይ ገብቶ ከሆነ አሁንም መጾም ግዴታ ይሆናል። ያ ሰውዬ በሌሎች ነገራቶች ታማኝ አይደለም፣ ነገር ግን ያን አይቻለሁ ብሎ ሲናገር አረ ይሄ ሰውዬማ እውነቱን ነው የሚል ነገር ጥርጣሬ እምነት ውስጣችን ላይ አደረ ማለት ነው። በዚህም ምክንያት የረመዳንን ጾም መጾም ግዴታ ይሆናል። ወኻሚሱሃ አምስተኛው ቢዞኒ ዱኹል ረመዳን የረመዳን ወር ገብቷል ብሎ በመጠራጠር ነው ማለት ዞን ማለት ወደ እርግጠኛ ሳንሆን ነገር ግን አብዛኛው ፐርሰንት ገብቷል የሚል እምነት መያዛችን ነው። ቢልኢጅቲሃዲ ይሄ ምንድነው የሚሆነው? በመላምት ነው ማለት ነው። ፊመን ሽተበሀ ዐለይሂ ዛሊከ የዚህ ወሩ በተመሳሰለበት ሰው ላይ እንግዲህ ቀንና ሌሊቱን መለየት የማይችልበት አካባቢ ሆነ ወይም የሆነ ነገር ውስጥ ሆነና
ያ ረመዳን እንግዲህ ገብቷል አልገባም ብሎ ከዚህ አንፃር ብሎ ኢጅቲሃድ ወይም ደግሞ እንትን አለ ማለት ነው፣ መላ መታ። ከዛ በኋላ አይ በዚህ ወቅት ላይማ ረመዳን ይገባል። ለምሳሌ የታሰረ ሰው ይሄንን መለየት አይችልም ማለት ነው። ገብቷል ብሎ ካመነ ከዚህ አስተሳሰብ ተነስቶ ምን ይሆናል? ረመዳን መጾም ግዴታ ይሆንበታል። ፈስሉን ለይነው ሹሩጡ ሲሐቲሂ ረመዳን የመብቃት ሸርጦቹ አርባዓቱ አሽያ አራት ነገራቶች ናቸው። ኢስላሙን የመጀመሪያው ሙስሊም መሆን አለበት። ወዓቅሉን ደግሞ አእምሮ ጤነኛ መሆን አለበት፣ እብድ መሆን የለበትም። ወነቃኡን ሴቲቱ ደግሞ ከሐይድ እና ከወር አበባ ከኒፋሳ ከመሳሰሉት መጥራት አለባት። ሚን ናሕዊ ሐይድን ከሐይድ አምሳያ ማለት ነው። ወዒልሙን ማወቅ ነው። ቢከውኒል ወቅት ጊዜያቱ መሆኑን ቃቢለን የሚቀበል ሊሶሚ ጾምን የሚቀበል መሆኑን ማወቅ አለበት እንጂ ረመዳን አሁን በሌላ ጊዜ ቢጾሙ አይሆንም። የዒድ ቀን ቢጾሙ አይሆንም። ያ ቀኑ ረመዳንን የሚቀበል ወይም የረመዳን ጊዜ እና የረመዳን መቀበል የሚችል ቀን መሆን መረጋገጥ አለበት ማለት ነው። ፈሱን ለይ ነው ሽሩጥ ውጁቢሂ ረመዳን ግዴታ የመሆኑ ሸርጦቹ ከምሰቱ አሽያ አምስት ነገራቶች ማለት አለባቸው። ኢስላምን የመጀመሪያው ሙስሊም መሆን ነው። ወተክሊፉን አቅመ አዳም መድረስ ነው። ወኢጣቀቱሁ መቻሉ ነው። ወኢጣቀቱን መቻል ነው ማለት ነው። መችል ከሆነ ያው ትልቅ ሰው ሆኖ በሽተኛ ሆኖ ከሆነ ያው ግዴታ አይሆንም። ፊዲያ የሚባል አለ፣ በዛ ይሆናል ማለት ነው። ወሲሐቱን ጤነኛ መሆን ነው። ወኢቃመቱን እንደዚሁም ተቀማጭ መሆን ነው። ሙሳፊር ከሆነ ጾም ግዴታ አይሆንበትም፣ ጉዞ ላይ ከሆነ ማለት ነው። ፈስሉ እንደየነው አርካኑሁ የጾም ሩክኖቹ ሰላሰቱ አሽያ ሶስት ነገራቶች መሟላት አለባቸው። ንየቱን የመጀመሪያው መነየት ነው። ሌይለን በሌይል ጊዜ መነየት ነው። ሊኩል የውሚን ለእያንዳንዱ ቀን ሁላ መነየት አለበት ብሎ ማለት ካፈጠረ በኋላ ፀሐይ ከገባ ጀምሮ ኢላ ጡሉዒል ፈጅር ሳዲቅ እስከዛ ድረስ መነየት ይችላል ማለት ነው። ማታ ማታ መነየት አለበት። ፊል ፈርዲ ዋጅብ በሆነ ጾም ጊዜ ነው እንጂ ሱና በሆነ ጊዜ ካልበላ እስከ ቀብለ ዘዋል ድረስ ምናምን የሚችልበት አጋጣሚ አለ። ወተርኩ ሙፍጢሪን የሚያስፈጥር የሆነ ነገር መተው ነው። ዛኪረን የተገነዘበ ሆኖ ሙኽታረን በግድ ብላ ያልተባለ ሆኖ ገይረ ጃሂሊን ማስፈጠሩንም ቀርቶ ሳይሆን ያወቀ እነዚህን ነገራቶች መከልከል አለበት። ማዕዙሪን ደግሞ ማዕዙር ያልሆነ መሆን አለበት። የተፈቀደለት መሆን መቻል የለበትም። ለህመም ሊሆን ይችላል ወይ ጉዞ ሊሆን ይችላል ማለት ነው። ወሳኢሙን ጾመኛ ነው። ደግሞ እነዚህ ጾመኛው ራሱ ሩክን ነው ማለት ነው። እነዚህ ነገራቶች መሟላት አለባቸው።